ሰላም ጤና ይስጥልኝ የተከበራችሁ ውድ የአለላ ቲዩብ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ በአለላ ቲዩብ እንደሚታወቀው በርካታ የሆኑ ምክር ሀሳቦችን ወደ እናንተ እያቀረብኩ እገኛለሁ። በዚህ ሀሳብ ውስጥ እጅግ በርካታ ጉዳዮች ይሸራሸራሉ። ከነዚህ ከበርካታ ጉዳዮች መካከል ራስን በእውቀት ማበልጸግ እንደዚሁም ደግሞ በንግዱ ዓለም ውስጥ በይበልጥ ደግሞ በኦንላይን ንግድ ላይ የተሰማራን ሰዎች ስለ ኦንላይን ንግድ አንዳንድ መረጃዎችን እንሰጣለን። በዩቲዩብ እና እንደዚሁም በቲክቶክ አሊያም ደግሞ በሌሎች የሶሻል ሚዲያ ፕላትፎርሞች የምንሰማቸው፣ የምናደምጣቸው፣ የምናያቸው እጅግ በርካታ የሆኑ ጉዳዮች አሉ። ከነዛ ጉዳዮች መካከል በርካታ ሰዎች በሶሻል ሚዲያ ላይ ስለ ኦንላይን ቢዝነስ ያወራሉ። ነገር ግን የኦንላይን ቢዝነስ እንዴት አድርጎ ነው መስራት የሚቻለው የሚለውን ነገር ለራሳቸው ዋቻወርና እንደዚሁም ደግሞ ሰብስክራይብ ለመጨመር ብቻ ተምሌል እያሳመሩ የምንመለከታቸው ሰዎች አሉ። በእርግጥ እውነት ነው፣ ተምሌልን ማሳመር ለዋቻወርና እንደዚሁም ደግሞ ሰብስክራይብ የሚጠቅም እንደሆነ እረዳለሁ። ይሁን እንጂ ፍሬና ወይም ደግሞ አንኳር ነገር በማቅረብ ሰዎች የሚጠቀሙበትን ጉዳይ አሰናስሎ መያዝ ጠቃሚ ነው ብዬ አምናለሁ። በእርግጥም ይህ ሶሻል ሚዲያ በርካታ የሆኑ ሀሳቦች ሲመላለሱበት እናያለን፣ እናደምጣለን። በምናደምጣቸው ነገር ደግሞ ለራሳችን የሚሆን ለኪሳችን የሚሆን ለኑሯችን የሚሆን ነገር ደግሞ እንደዚሁ እንሸምታለን። አንዳንዶች ደግሞ ያው እንደምናየው እንደምንረዳው በሶሻል ሚዲያ ላይ እንደዚህ አይነት ሊንክ ተልኮልኝ እንደዚህ አይነት ሊንክ መጥቶልኝ እሱን ነግቼ ተበላሁኝ፣ ተሸወርኩኝ የሚልና ልዩ ልዩ ጉዳዮችን ሲያወሩ እንሰማለን። አሁን ጊዜው የሶሻል ሚዲያ እንቅስቃሴ የዲጂታል ቢሆንም ከዛ ጎን ለጎን ደግሞ ጠንካራ የሆነ ብስለት ያለው እጅግ በጣም በህይወታችን ውስጥ አንድ ነገር ሊጨምር የሚችል የመንቃት አቅም ሊኖረን ያስፈልጋል። ምክንያቱም ሁሉም የሶሻል ሚዲያ ተጠቃሚዎች ግለሰቦች ጥሩ ናቸው ማለት አይቻልም፣ ወይም ደግሞ ትክክል ናቸው ማለት አይቻልም። በጣም በርካታ የሆኑ ሰዎች በማጭበርበር ስራ ላይ የተሰማሩ አሉ። ከዚህ ቀደምም እንዳልኩት ለምሳሌ ማስተር ካርድ አወጣልሃለሁ፣ እንደዚህ አይነት ብር በቴሌግራም ላክ፣ እንደዚህ አድርግ፣ እንደዛ አድርግ እያሉ የሚናገሩ ሰዎች አሉ። እኔ ስለ ማስተር ካርድ ተናግሬያለሁ። ማስተር ካርድ ለማውጣት የሰው እርዳታ አያስፈልገንም። መታወቂያ ካለን ወይም ደግሞ የአይዲ ካርድ ካለን አሊያም ደግሞ አሁን ያለው የዘመናዊ የሆነው ናሽናል አይዲ ካለን በቀላሉ ባይቢት ላይ በመመዝገብ ማስተር ካርድ ማግኘት እንችላለን፣ በቀላሉ ማለት ነው። ብዙ ደረጃ ሳንሄድ፣ ብዙ ርቀት ሳንሄድ ማለት ነው። በዚህ በማስተር ካርድ በኦንላይን ገበያ ላይ ተሳትፎ ማድረግ ይቻላል። ለምሳሌ በአሊኤክስፕረስ፣ በአሊባባ እንደዚሁም ደግሞ በአማዞን፣ በኤቢ ላይ ተሳትፎ ማድረግ ይቻላል። ምንም የሚከለክል ነገር የለም። ስለዚህ ይህንን ማስተር ካርድ ለማግኘት የሚያስፈልገው የመጀመሪያው ነገር ማስተር ካርድ ማውጣት ነው። ማስተር ካርድ ለማውጣት ደግሞ በጣም ቀላል ሆኗል። ብዙ ገንዘብ የምትጠየቁበት ጊዜ አይደለም። ዲፖዚት አስቀምጣችሁ የራሳችሁን ዲፖዚት አስቀምጣችሁ እንደፈለጋችሁ የምታንቀሳቀሱበትን የባይቢትን አፕሊኬሽን በማውረድ መጠቀም ቀላል ነው። ወይም ደግሞ የቢትኖብን እንደዚሁ ከተመቻችሁ የቢትኖብን አፕሊኬሽን በማውረድ መጠቀም ይቻላል። እንግዲህ በእነዚህ ፕላትፎርሞች እያንዳንዱን የሶሻል ሚዲያ እንቅስቃሴ መቆጣጠር ትችላላችሁ፣ ማየት ትችላላችሁ። በይበልጥ ደግሞ የኦንላይን ስራችሁን በእነዚህ ካርዶች መቆጣጠር ትችላላችሁ። የሚከለክላችሁ ነገር ምንም የለም። ስለዚህ ወዳጆቼ ይህንን የአለላ ቲዩብ የምትከታተሉ ሰዎች እንዲህ አይነት ምክር ሀሳቦችን ወደ እናንተ አመጣለሁ። እንደዚሁም ደግሞ በተቻለ መጠን ኦንላይን ላይ ስንሰራ እንዴት አድርገን ነው መስራት ያለብን፣ ምን አይነት ዕቃስ ነው ደግሞ ማዘዝ ያለብን የሚለውን ነገር እኔ በራሴ ባለፈው ቪዲዮዎች አዝዤ የተቀበልኳቸውን ዕቃዎች እያሳየኋችሁ ነበረ። አሁንም እጅግ በርካታ ዕቃዎች አዝዣለሁ። ከነዛ መካከል በርካታዎቹ በኢትዮጵያ ፖስታ በኩል ሜሴጅ መጥቶልኛል፣ ተልኮልኛል፣ ሄጄ እቀበላለሁ። እንግዲህ እነዛንም የማሳያችሁ ይሆናል።
እናንተም ደግሞ ይሄ ቻናል እንዲበረታታ ይሄ ቻናል እንዲያደግ ባካችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሰዎች ጋር እንዲደርስ ታደርጉ ዘንድ ጠይቃለሁ። ምናልባት ያው ሰብስክራይብ ለማድረግ በርካታዎቻችን ፈቃደኞች አይደለንም፣ ምን እንደሆነ ባይገባኝም ማለት ነው። ግን ያው ሰብስክራይብ ብታደርጉ እናንተም ትጠቀማላችሁ፣ እኔም ደግሞ እንደ አንድ ኢትዮጵያዊ የምፈልገውን የሐሳቤን ወይም ደግሞ ያለኝን ኮንቴንት ለማቅረብ ያግዘኛል ማለት ነው። ስለዚህ በዚህ ዩቲዩብ ላይ በዚህ በአለላ ዩቲዩብ ላይ ራሳችሁን አሳትፋችሁ የምትጠቀሙ ሰዎች አብራችሁን እንድትሆኑ ጠይቃለሁ። ጊዜው የመተሳሰብ ነው፣ የመደጋገፍ ነው። በመተጋገዝ በመደጋገፍ ራሳችንን በጋራ ማሳደግ ያስፈልገናል። ከሌቦች ከአጭበርባሪዎች ደግሞ ለመጠበቅ እንዲህ አይነት የራስን ተሞክሮ ማቅረብ ወሳኝ ነው ብዬ አስባለሁና ስለዚህ በርካታ ሰዎች በቴሌግራም ፕላትፎርም ተበላን፣ በቲክቶክ እንደዚህ ተወሰደብን፣ እንደዚህ አይነት ብር አጣን እያሉ ሲናገሩ እንሰማለን። ቪዲዮም ሰርተው ሲፖስቱ እናያለን። በይበልጥ በቲክቶክ ላይ ብዙ ነገሮችን እናያለን። ስለዚህ እናንተም ከእንደዚህ አይነት አጭበርባሪዎች ራስን ማራቅ ያስፈልጋል። ምናልባት ጥሩ የሆኑ መካሪ የሆኑ ግለሰቦች አሉ፣ አስተማሪዎች አሉ። እነዛን ቻናሎች በመከታተል ራስን በደንብ አድርጎ ማሳደግ ይቻላል። ብቃትንም በየዕለቱ መጨመር እንደሚቻል በእውነት ልነግራችሁ እወዳለሁ። አብራችሁን ስለሆናችሁ ይሄንን ሚዲያ ስለምትከታተሉ ከኔ ጋር ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምትደግፉኝ ከልብ አድርጌ አመሰግናለሁ። ክበሩልኝ። ይሄንን አለላ ቲዩብ ሰብስክራይቡ ከፍ እንዲል ሁላችሁም እንድታግዙኝ ጠይቃችኋለሁ። ሰላም ከእናንተ ጋር ይሁን። መልካም ጊዜ። ባይ ባይ።